ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የምህንድስና ስዕሎች እናወራለን። አንድ ሕንፃ ከመገንባቱ በፊት የተለያዩ ስዕሎች ይኖሩታል። ከነዚህም ውስጥ 1. የእያንዳንዱ ወለል ፕላን ወይም ነፍሎር ፕላን ይኖረዋል። 2. ሕንፃው ሲቆረጥ የሚኖረው ገጽታ ወይም ሴክሽን ድሮዊንግ። 3. የሕንፃው ከተለያየ እይታ፣ ለምሳሌ ከፊት ለፊት ስናየው ፍሮንት ቪው፣ ከጎን ስናየው ሳይድ ቪው ይባላል። ከሰማይ ላይ ሆነን ስናየው ቶፕ ቪው ይባላል። ሕንፃውን ስንቆርጠው የምናየው ደግሞ ሴክሽን ቪው ይባላል። 4. የኤሌክትሪክ መስመር የምናይበት ኤሌክትሪካል ኢንስታሌሽን ድሮዊንግ። 5. የውሃ መስመር የምናይበት ወተር ሰፕላይ ድሮዊንግ። 6. የቆሻሻ ውሃ ከሕንፃው የምናስወግድበት ሳኒተሪ ድሮዊንግ። 7. የመካኒካል ሥራ ሊፍት ጨምሮ የምናይበት መካኒካል ድሮዊንግ። 8. የሕንፃውን ከመሠረት ጀምሮ ቢም ስላብ እና የተለያዩ ስትራክቸሮች ብረት እና መጠን የምናይበት ስትራክቸራል ድሮዊንግ ወዘተ ይኖረዋል።